ተዋቸው ስል እንደዚህ ገልብጠው የሷ ልጆች ጌ ናቸው ልጄ የ8 አመትና የ5 አመት ልጆች ናቸውና እነዚህ በቂጣቸው ነው የሚደረጉት እያሉ በየቦታ ፖስተዋቸዋል ማናቸው ክርስቲያን ነን ሚሉ አማራ ነን ሚሉ ፋኖ ነን ሚሉ ናቸው እነዚህ አንድ ግሩፕ የሆኑት እነዚህ እኮ አንድ ሰው አይደሉም እኮ ናሲር አንድ ሰው አይደሉም ታውቃለህ በየአቅጣጫው ግሩፕ ከፍተው ሲሳደቡ እኔ ለእናንተ አልነግራቸውም ቢሳደቡትን ስድብ አሁን እነዛ ሰዎች ቆይ ዕውቀት ብኖራቸው ቅንጣት ያህል ፍሬ ቅንጣት ያህል ዕውቀት ብኖራቸው የ8 አመት ልጅ ይሳደባሉ አንድ ሁለተኛ የትኛው ዓለም እውነት ለመናገር ከሆነ ማንንም ሰው ልጅ ሲሰደብበት አይወድም ሃይማኖት ደግሞ ከልጅም በላይ ነው ከምንም ነገርም በላይ ልጆቼ ናቸው የመኖሪ ትርጉም ልንገርክ እንደና እንዳባትን ሁሉ ነገሬ ልጆቼ ናቸው በልጆቼ አልደራደርም አይደለም ሃይማኖት ሀገርን ማጠፋለው እኔ በልጆቼ ይመጣል እንገርክ በልጆቼ አልደራደርም ስለዚህ ወጣው ይቅርታ ማለት አለባቸው ኦርቶዶክሱ በእነሱ ተደብቀው አንድ ነን ስላሉ ዮኒ ማኛም ያቃቸዋል እነዚህ የመጡ የሚለምኑ ቄሶችም ያቃቸዋል ማን እንደሚሰድበኝ ወጣው ይቅርታ ይበሉኝ ነው ያልኩት እኔ ከትልልቅ ሰዎች ከትልልቅ አባቶች ይቅርታ ጠይቃለሁ ከኦርቶዶክሶቹ ይሄንን ነው ያልኩት ሌላ እኔ ምንም አላልኩም ዛሬም ነገም ከነገ ወዲያ ክብሬን ስለምፈልገው ይቅርታ ጠብቃለሁ ከኦርቶዶክሶች ይሄ ነው ነው አንቺም በሃይማኖት ተደብቆ ሰውን ማዋረድ የለም ወይ ነስርዬ አንድ ጥያቄ ብቻ ልጠይቃት ሂዳያ አንድ ጥያቄ ብቻ የረሳሁት ነገር አለ ከሳምንት በፊት ክርስቲያን ነበርሽ አይደል አዎ እውነት ትወጃለሽ እውነትን ትወጃለሽ አንድ ሽንገርክ ሙባ እንደኔ ቆይ ጥያቄ ጨርሼ አንድ ጥያቄ ብቻ ነው አንድ ሁለት አይደለም አንድ ጥያቄ ነው የመጨረሻ ጥያቄ እውነትን ትወጃለሽ አይደል ልጆችሽን ትወጃለሽ እውነትን ትወጃለሽ አላህንም ትወጃለሽ ክርስቲያን እያለሽ አንድ ነን እያሉ ነው ስላልሽው ማለት ነው እኔ ላሳምንሽ በአጭር አማርኛ ማለት ነው ክርስቲያን እያለሽ ስለ ክርስቲያን አላቅም ነኝ እውነት ለማናገር ማለት ነው የክርስቲያን መጽሐፍ ቅዱስ ውስጥ ተሳደቡ ተባብራችሁ ተሳደቡ የሚል ነገር ያየሽው ነገር አለ እውነት ተናገሪ የለም ላንቺ ምላሽ ይሆናል ማለት ነው ስለዛ ተናደሽ ነው ሂዳያ እኔ ልንገርሽ ማለት ነው ተናደሽ ቤት በኩል ብለካቸው ይናደዳሉ ብለሽ እንደ ሃይማኖትም በጅምላ እንደ ብሔርም በጅምላ ያያስው እንጂ አብጹም ተሳደቡ የሚል አለ ብትይኝ ራሱ ይገርመኛል ፈልጋሉ ነው ቦታውን ማለት ፈልጋሉ የለም ስለዛ ታይ ሁለተኛ አትጠቀሚ በቃ ይሄ ምላሽ ይሆንልሻል አትጠቀሚ ሙባረክ ከሰደበሽ والله አንድ ነገር ጃፍተሽ ስደቢ ሙቤ አንድ ነገር والله العظيم ነው የምልሽ ፍሬ በሁሉም ነገር እኛ እንደ እህታችን ካንቺ ጋር ነን በሰድቡሽም ብነኩሽም እነሱ በመቶ ሰው ተደራጅተው መዘምቱብሽ ከሆነ በሚሊየን የኢትዮጵያ ሙስሊሞች ካንቺ ጋር ነው የምንቆመው በሚሊየን ግሩፕ ከፍቶ ምናምን በግሩፕ ተደራጅተው ነው የሚሰድቡሽ ግሩፕ ውስጥ እኮ ቢበዛ ማለት ነው አንድ ግሩፕ ውስጥ 300 400 500 ሰዎች ናቸው እኛ ግን እንደ ሙስሊሞች እዚህ ቲክቶክ ላይ ያለ በሚሊየን ነው ያለነው በሺዎች ነው ያለነው ካንቺ ጋር ነው የምንቆመው ግን ማድረግ ያለብሽ አደራ ብዬ በፈጣሪ እኔ ተወኝ ብያቸዋለሁ እነዚህ እኮ አይሰሙም እኮ እኔ እኮ ምንም እኮ አላውቅም እኮ አላውቃቸውም እኮ እነሱ ናቸው አታክ ያደረጉኝ በቤቴ ፍሪ ያዳልኛል አሁን አታለች ማድረግ ያለብሽ ማለት ፌር አይደለም የሚደረገው ትክክለኛ ኢትዮጵያዊ ከሆናችሁ ኦርቶዶክስ ከሆናችሁ ፌር አይደለም እኔ ጋር የተደረገው ነገር እኔ ሰው ጋር እንኳን አልደርስም አያውቁኝም እኮ ኦርቶዶክስ ለአምስት ሰው ብለሽ ለአስር ሰው ብለሽ ኦርቶዶክስ ማለት ኢትዮጵያ ላይ ግማሽ ወይ ደግሞ ብዙ ነው እኮ በጣም በሚሊዮን የሚቆጠር ነው እንዴት በሚሊዮን የሚቆጠርን ሃይማኖት በ10 ሰው ገመችው ፍሬ ብዙ ጊዜ ምን መሰለሽ እንደዚህ ከሆነ አንድ ክርስቲያንን ከተሳደብኩ ነው ማለት ነው አንድ ክርስቲያን ካስቀየም ከተሳደብኩ ሙስሊሞች ወጥቶ
ይቅርታ ካልጠየቁኝ ማለት ይችላል ማለት ነው። እነዚህ አሳምመውኛል። ልጆቼን አዋርደዋል። እሺ ክብር ምን ያላቸው አድርጎ ነው ያዋረዱት? ሰው ማያውቃቸው ልጆች ነው ያዋረዱብኝ ሚዲያ ላይ ፖስተው። ወላሂ ማለት ነው ተሳዳቢ ወላሂ ተሳዳቢ ራሱን ነው ያወረደው። मैं गुतक्का मुबे नसरी अने वन्निन जो नमने जोले इसी अरब से खुने